በአላህ ረሕመት ተማጽኖ ሲያደርግ አንድ የአላህ ባሪያ ባዕዱ ሳሊሒን ምን አለ መሰላችሁ? ያ አላህ አለ ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐ። እኔ ማህሪ ነኝ ብለሃል ተውበት ላደረገ መልካምን ለሰራ። ወአነ ቀድ ቱብቱ ኢለይክ ይሄው ወደ አንተ እኔ ተውበት አድርጌያለሁ አለ። ሲማጸን እኮ ነው። የአላህ ባሪያዎች እኮ አጠያየቅ ያውቁበታል። አላህ ሐቂቃ አላህ ባሪያ ያደርጋል። አንዳንድ እኮ እጁን ዘርግቶ ምን እንደሚጠይቅ አያውቅም። አጠያየቁ ማያምር አጠያየቃችን የሚያምር አላህ ያድርገው። አጠያየቅ ማማሩ ይሄ ኢስቲጃባው ማማር ምልክት ነው ይላል። አጠያየቁ ራሱ ሲያምር። ስለዚህ ምን አሉት? ይሄው እኔ ተውበት አድርጌያለሁ ወደ አንተ ተመልሼ ይቅር በለኝ ረሕመትህን ወፍቀኝ አሉት። እሺ አይ ለዚህ ብቁ አይደለህም ካልክ ደግሞ ሌላ ቦታ ላይ ምን ብለሃል? ወካነ ቢልሙእሚኒነ ረሒማ በአማኞች እኮ አዛኝ ነው ብለሃል። ያ አላህ ወአነ ሚነል ሙእሚኒን እኔ እኮ ባንተ አምኛለሁ ያ አላህ እዘንልኝ አሉት። አሁንም በዚህ ውስጥም ደግሞ አትገባም ካልከኝ፣ በዚህ ውስጥም ደግሞ የለህበትም ካልከኝ፣ ረሕመትህ ውስጥ ካልገባሁኝ ወረሕመቲ ወሲዐት ኩለ ሸይእ ብለሃል አሉ። እዝነቴ ሁሉን ነገር ሰፍቷል። ያልገባን ነገር አለ እንደዚህ ውስጥ ሁሉን ነገር ሰፍቷል። የኔ እዝነት ከሁሉ ነገር በላይ ሰፊ ነው አለ አላህ። እዝነቴ ካገኘው ከባድ የሚባል ነገር የለም እያለ ነው አላህ። እንደዚህ ብለሃል። ወአነ ሸይእ አለ አላህ። ወአነ ሸይእ ከነዚህ ነገር ካልከው ውስጥ አንዱ እኮ እኔ ነኝ። ፈርሐምኒ እዘንልኝ። በዚያ በቁ መሰላችሁ። እንደዚህም ደግሞ በዚህም ደግሞ ካላዘንክልኝ አሉት ከዚህ በላይ ትልቅ ሙሲባ የለም። ከዚህ በላይ ትልቅ ሙሲባ የለምና ሙእሚኖች ሙሲባ ሲያገኛቸው እንደሚሉት እላለሁኝ አሉ። الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون. إنا لله وإنا كذب لي من مصيبة الله وإني لغفار لمن تاب كالوس كالقبه وكان بالمؤمنين رحيما كالوس كالقبه ورحمتي وسعت كل شيء كالوس كالقبه كذب لي مصيبة يلم. سلزي إنا لله وإنا إليه راجعون ألالهن إنا لله وإنا إليه راجعون يالو دم مصيبة سيقت ما تشو أولئك عليهم صلوات من ربهم ورحمة በዚህ እንኳን ላገኘው አሉ።